በጎች ብዙ በጎች ናቸው ያሉት። ያለ በግ አይመስልም ግን በግ ብዙ ነው። ሃይላንድ መሆኑን ራሱ ያሳያል። አሁን እስከ ስንት ሰዓት ነው የምትሰሩት? ትላንት እኮ ሰዓት ተሰጥቶ ነበር። በቀን ይሄን ያህል ሰው ይስራ ሰዓት ተብሎ ይስሩ ተብሎ ሰዓት ተሰጥቶ ነበር። ያው በዚህ ሰዓት ይስሩ ተብሎ ትላንት ውይይቱ ላይ ስንት ነበር ሰዓት የተወያዩት? ውይይቱ እነሱ ያሉት 4 ሰዓት እንመጣለን። ምን ሰዓት? 8 ሰዓት እንመጣለን። አሁን ኖርማል እነሱ በየቀን እንደዛ መስራት አለባቸው የሚል ነው። ይሄንን እነሱ አሁን ቆይችኛውን አፈር የማውጣቷን ስራ እስከ ድረስ እስከ ዳገቱ ድረስ እንሰራለን ያሉት እስከ አሁን ነው። አንተና ሀሳቡ ቅድም ያስቀመጥ እኔም አሁን የና እስከ ዳገት ትሰራላችሁ ብዬ ሀሳቡ እንትን አለምስም አላስቀመጥኩም። ግን ደለል ስለሆነ ከውሃው መቀመጫው ወደ ላይ አስጀምር ተባለ። እኔም ከዛው ይሁን እኛም ይሄ አሁን በአጭር ጊዜ ውስጥ ያልቃል አያልቅም የሚለውን አሁን ይሄንን እስከ ላይ እንደዚህ ለመውሰድ በአጭር ጊዜ ላይ ያልቅ የሚችልበት እድል ይኖራል የሚል ነገር አለኝ። ስለዚህ ያ ሁለት ነገር ነው የሚሆነው። ይሄ መሸፈን አለበት፣ ግዴታ የሆኑ ስራዎች አሉ። ይሄ መሸፈን አለበት፣ ትሬንቹ ላይ መሰራት አለበት። ያ ይሁን ከላይ ያለው ጽድት ማለት ንጹህ ክሊን መሆን ይችላል። ከዛ ጋር ያለው ያ ማለት ምንድነው? ሳሩ ሙሉ ማንሳት ሳይሆን ከስር ያለው ሳር መሬቱ ላይ ያለው ሳር ቀርቶ እንቱም ይሁንባዮቹ ነው በቃ ዘር ሊያባዙ የሚችሉት ሁሉ ለቅመው ይሄ መሬት ለመሬት የሚተኛው ብዙም ኢፌክት ላይ ነው ቢኖር ውስጥ ማለት ነው። በኋላም መቀሉ ስለማይቀር አንተ ታረክ መጣ ይሄ ድምጽ ተሰርቶ አፈር ይሄ ወደዚህ ይመጣ